ስጁድ ሩኩዕ የሚደረግበት ኢዕቲካፍ ቁጭ የምንልበት መስጂድ ጭፈራ ቤት ሲሆን በጣም ያሳዝን። በነቢ ውዴታ ስም በሶላዋት ስም ዘፈን ሲዘፈን ያሳዝን። ሶላት አለ ነቢ እኮ ዒባዳ ነው። ጀነት የሚገባበት ወንጀል የሚራገፍበት አጅር የሚገኝበት ዒባዳ ነው። እንዴት ተብሎ ነው የተከበረውን ሶላት አለ ነቢ ከከበሮ ጋር ከሙዚቃ መሳሪያ ጋር ከተቃኘ ከሀገራችን ከሚባለው የዘፈን ቅኝት በማይወጣ አቀራረብ እንዴት ነው የነቢ ሶላዋት በዚህ መልክ የሚረክሰው? ዛሬ ይሄ ተደረገ ነገ ወዴት ነው የሚኬድ? ትውልድ ምንድን ነው የሚወርሰው? ከሌሎች እምነቶች እስላም በምንድን ነው የሚለየው? እስላም በእርጋታው በሰኪናው በአደቡ እያንዳንዱን ነገር በማስረጃ በማድረግና በመተው ላይ የተመሰረተ ዲን ነው። የቱ ኪታብ የቱ ቁርአን ላይ ነው በዚህ መልኩ ጨፍሩ በጭፈራ ስከሩ የሚለው? የተከበረውን የዲን ልብስ የለበሱ ሰዎች ሲያብዱ እያየን ነው። መድኃኒት እንደወሰደ አሊያ አዙሪት እንዳለበሰው ሲያደርጋቸው እያየን። ይሄን እንደ ግሉ ያድርግ። ሜዳ ላይ ወጥቶ የህሙማን መታከሚያ ተቋማት ላይ ሄዶ ጭፈራ ቤት ሄዶ ያድርግ። የተከበረው የአላህ ቤት ላይ ቁርአን ከጀርባ ተደርጎ ይሄን ነውር ይሄን ውርደት አደባባይ ያወጡ እንዴት ነው